ሰላም ባለፈው ክላሳችን ስለ ኮምባይኔተር ሰሌክተርስ የሚል አይተናል። ኮምባይኔተር ሰሌክተር ማለት ደግሞ ኢለመንት ሰሌክት ስናደርግ በሪሌሽንሺፓቸው መሰረት ነው ሰሌክት አድርገን ስታይል የምናደርገው ማለት ነው። ኮምባይኔተር ሰሌክተር ደግሞ በአራት ክፍል ነው ያየነው። ዲሰንደንት ሰሌክተር፣ ቻይልድ ሰሌክተር፣ አጃሰንት ሲቪሊንግ ሰሌክተር እና ጀነራል ሲቪሊንግ ሰሌክተር የሚሉ አይተናል። ከሱ ቀጥለን ዛሬ የምናየው ደግሞ pseudo class selector የሚል ነው። pseudo class selector select elements based on certain state ይሄ ማለት ምን ማለት ነው? በሁኔታው መሰረት ነው። በተወሰነው ሁኔታ መሰረት ነው የኤችቲኤምኤል ኤሌመንት ስታይል የምናደርገው ማለት ነው። ስታይል አን ኤሌመንት when user mouses over it ማለት ዩዘሩ ኤሌመንት ላይ ማውዙ ሲያሳርፍ ስታይልድ ይሆናል ማለት ነው። ያ ሰሌክት አድርገን ማውዝ ላይ ያሳረፍንበት ኤሌመንት ማለት ነው። ስታይል ቪዚትድ ኤንድ አንቪዚትድ ሊንክስ ዲፈረንትሊ ይሄ ማለት ምን ማለት ነው? ቪዚትድ የሆነ የራሱ የሆነ ስታይል ይኖረዋል። አንቪዚትድ የሆነ ሊንክም የራሱ የሆነ ስታይል ይኖረዋል ማለት ነው። ምክንያቱም ቪዚትድ ከሆነ ወይም ደግሞ የሆነ ሊንክ አለ እሱ ክሊክ ካረግ ነው ክሊክ ከማድረጋችን በፊት የነበረው ስታይል እና ክሊክ ካደረግነው በኋላ የሚኖረው ስታይል የተለየ ይሆናል ማለት ነው። ስታይል አን ኤሌመንት when it get focus ይሄ ማለት ምን ማለት ነው? አንድ የኤችቲኤምኤል ኤሌመንት አለ እሱ ላይ ስታይል ለማድረግ ካሰብ ምን ልናደርግ እንችላለን? እዛ ፎከስ እናደርጋለን፣ ትኩረት እናደርጋለን። ለምሳሌ አንድ የኤችቲኤምኤል ኢንፑት ኤሌመንት ተጠቅመን ቦርደር ላይ ስታይል ለማድረግ ከፈለግን pseudo class ተጠቅመን እዛ ቴክስት ፊልድ ሄደን ስንጽፍ ቦርደር ምን ይሆናል? ስታይልድ ይሆናል ማለት ነው። ስንጽፍ ከዛ ከወጣን ግን ምን ይሆናል? ስታይሉ ይጠፋል ማለት ነው። the syntax of pseudo class selectors ማለት እንደ ማንኛው ሲኤስኤስ pseudo class selectorም የራሱ የሆነ ሩል ህግ አለው ማለት ነው። ሲንታክስ ማለት ሮል ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? መጀመሪያ አንድ ኤሌመንት ስታይል ለማድረግ ከፈለግን ምን እናደርጋለን? መጀመሪያ ሰሌክተርስ ኖርማል ሰሌክተር እንጠቀማለን ማለት ነው። ከዚህ በፊት ስንጠቀምበት የነበረን ሲምፕል ሰሌክተር የሚባል እሱ እንጠቀማለን። ከዛ በኋላ ሁለት ነጥብ እናስቀምጣለን። ሁለት ነጥብ ካስቀመጥን ደግሞ pseudo class ሰሌክተር የሚባሉ ሰሌክተሮች እንጠቀማለን ማለት ነው። ከዛ ከርሊ ብሬስ አለ ፕሮፐርቲ ቫልዩ ተጠቅመን እኛ የመረጥነው የኤችቲኤምኤል ኤሌመንት pseudo class ሰሌክተር ተጠቅመን ስታይል ማድረግ እንችላለን ማለት ነው። ወደ ኮዳችን እንሄድና እንዴት አድርገን ስታይል እንደምናደርግ እዛ እናያለን ማለት ነው። ኦኬ ከዚህ በፊት ያዘጋጀሁት አንድ ፋይል አለ ማለት ለpseudo class ሰሌክተር። ስለዚህ እዚህ ላይ ነው እኛ pseudo class ሰሌክተር ተጠቅመን ስታይል ዲዛይን የምናደርገው ማለት ነው። ኦኬ pseudo class ሰሌክተር ከመጠቀማችን በፊት ምን እንደሚመስል ዌብ ፔጃችን እንየው። ስለዚህ ይሄ ይመስላል ማለት ነው። ስለዚህ እዚህ ላይ የሆነ ከርሰር ሳንቀሳቅስ የሚቀየር ባክግራውንድ ይሁን ቴክስት ከለር የለም እና pseudo class ሰሌክተር ስንጠቀምስ እንዴት ነው የሚሆነው እናያለን ማለት ነው። ኦኬ ስለዚህ እዚህ ያሉ የሲኤስኤስ ሰሌክተሮች ተመሳሳይ ናቸው። ከዚህ በፊት የሰራ ነው ይሄ እዚህ ላይ ያስቀመጡት ማለት ነው። እዚህ ላይ አንድ ፕሮፐርቲ ብቻ አለች ኒው የሆነች ፕሮፐርቲ አለ እዚህ ላይ ትራንዚሽን የምትል ትራንዚሽን ማለት ከአንድ ባክግራውንድ ከለር ወይም ደግሞ ከአንድ ቴክስት ከለር ወደ ሌላኛው ባክግራውንድ ከለር ወይም ቴክስት ከለር የሚወስደው ጊዜ ማለት ነው። ስለዚህ እዚህ ላይ መጥተን የpseudo class ሰሌክተር ሩል ተጠቅመን ስታይል እናደርጋለን ማለት ነው። መጀመሪያ የሚመጣው ምንድነው? ሰሌክተር ነው። ስለዚህ እቺ ሄደር ሰሌክተር ናት። ሄደር ብለን ከዛ ሁለት ነጥብ ነው የምንጠቀመው። ከዛ ደግሞ pseudo class ሰሌክተር የሚባሉት እናስገባለን ማለት ነው። ስለዚህ ኦቨር የሚል አንድ ሰሌክተር አለ። ስለዚህ እሱን እንጠቀማለን። ከዛ ከርሊ ብሬስ ኦኬ ባክግራውንድ ሃሽ ኤንዲ ፎር ኢዲ 8 ሴቭ። ስለዚህ መጀመሪያ ይሄ ይመስላል። ከርሰሬ እዛ ላይ ሳሳረፍ ደግሞ ወደ ሌላ ባክግራውንድ ይቀየራል ማለት ነው። ስለዚህ ከመጀመሪያ ከነበረበት ባክግራውንድ ወደዚህ ባክግራውንድ ለመቀየር የሚወስደው ጊዜ ነው ትራንዚሽን የሚል ፕሮፐርቲ ተጠቅመን
0.3 ሰከንድ የተጠቀምነው ማለት ነው። ለምሳሌ የትራንዚሽን ቫልዩ ቢጨምር ምን እንደሚመስል እንየው። ኦኬ እቺ 5 ላድርጋት። 5 ሰከንድ ሴቭ። ለምሳሌ ከዚህ እንደዚህ ብዬ ስገባ ቆየ። አሁን ተቀይሯል። ከ5 ሰከንድ በኋላ ነው ባክግራውንድ የሚቀየረው እና ከሱ ከለቀቁትም ቆይቶ ነው ባክግራውንዱ ወደ ኦሪጂናል የመጀመሪያ የነበረበት ባክግራውንድ የሚቀየረው ማለት ነው። ስለዚህ እዚህ ላይ ሳሳርፍ ቀስ ብሎ ይቀየራል፣ ቀስ ብሎ ይጠፋል ማለት ነው። መጀመሪያ ሲመጣ ቀስ ብሎ ነው የሚመጣው። በኋላም ከርሰሬ ካነሳሁት ከነበርኩበት ቦታ ቀስ ብሎ ይመለሳል ማለት ነው። ስለዚህ ትራንዚሽን ለዚህ ነው ጥቅሙ ማለት ነው። ሌላ ምን አለ? እዚህ ላይ አንድ ሰሌክተር አለን። ስለዚህ ናብ ውስጥ ያሉ ኤሌመንቶች እዚህ ላይ ናብ ብለን ኤ ኦኬ ናብ ብለን ኤ ሁለት ነጥብ ፈርስት ቻይልድ የናቡ የፈርስት ቻይልድ ኤሌመንት ማለት ነው። ስለዚህ ፈርስት ቻይልድ ማለት ምን ማለት ነው? እቺ ሆም የምትል ማለት ነው። እዚህ ያለች እቺኛዋ ፈርስት ቻይልድ ናት። እቺ ሰከንድ ቻይልድ ናት። እቺኛዋ ሰርድ ቻይልድ ናት ማለት ነው። ስለዚህ ለፈርስት ቻይልድ ነው ይሄ ስታይል ያደረኩት ያለሁት ማለት ነው። ኦኬ ፈርስት ቻይልድ ከርሊ ብሬስ ኢንተር ከለር 38 BDF 8 ሴቭ። ኦኬ የፈርስት ቻይልዷ የቴክስት ከለሯ ምን ይሁንልን ነው ያልነው? ይሄ ነው። ስለዚህ ሴቭ አድርገን ስናየው ይመስላል ማለት ነው። ኦኬ እንቀጥል። ሌላ ናብ ላስት ቻይልድ የላስት ቻይልዱ ከለሩ ደግሞ ላስት ቻይልድ ከለር ኤስሲሲ 15 ሴቭ። ስለዚህ የላስቷ ማለት ነው ማለት የመጨረሻዋ። ስለዚህ የመጨረሻዋ ከለሩ የቴክስት ከለሩ ተቀይሯል ማለት ነው። ማን ነው የቀረን? እች ብቻ ነው የቀረችን ማለት ነው። ስለዚህ ሌላ ደግሞ ምን እንጠቀማለን እዚህ ላይ ናብ ብለን ኤ ኦቨር ከርሊ ብሬስ ኢንተር ከለር። ምክንያቱም እዚህ ላይ ከርሰራችን እዚህ ላይ ስናሳርፍ ምንም የሚቀየር ነገር የለም፣ እንደነበረበት ነው የሚሆነው። ስለዚህ እዚህ ሁሉም እየተቀየረ አይደለም። ስለዚህ ሆቨር ስንጠቀም የዚህ የቴክስት ከለር ይቀየራል ማለት ባክግራውንድ እና ቴክስት ከለሩ እንቀይረዋለን ማለት ነው። ስለዚህ የዚህ ከለር የምናደርገው ሃሽታግ 256 ከዛ ባክግራውንዱ ባክግራውንድ ዋይት ሴቭ። ስለዚህ ባክግራውንዱ ዋይት ነው ያልኩት፣ ዋይት ሆኗል። የቴክስት ከለር ደግሞ የሰጠሁት ማለት ነው። ይሄም እንደዛ ይሄም እንደዛ ማለት ነው። ስለዚህ ባክግራውንድም ተቀይሯል፣ የቴክስት ከለርም ተቀይሯል። መቼ ነው የሚቀየረው? ሆቨር ሳረግ እዛ ላይ ከርሰሬ ቴክስት ላይ ሳሳርፍ ይቀየራል ማለት ነው። ስለዚህ የቴክስት ከለር ምን ነበረ? ይሄ የሎው ነበረ። አሁን እዚህ ላይ ሳረገው ግን ቴክስቱ ተቀይሯል፣ ባክግራውንዱም ተቀይሯል። ይህም ቴክስቱ ዌይት ነው ያለው እና ከርሰሬ እዛ ላይ ሳሳርፍ ደግሞ ቴክስቱ ወደ ብሉ ተቀይሯል ማለት ነው። እና ይህም እንደዛ ባክግራውንዱ ወደ ዌይት ሆኗል፣ ቴክስቱም ወደ ብሉ ተቀይሯል ማለት ነው። ኦኬ ሌላ ደግሞ ምን አለ? ፈረስት ቻይልድ እና ላስት ቻይልድ ቴክስት ከለሩ ቀይረናል እና ከነዚህ ውጭ ያሉት እንዴት አድርገን ነው የምንቀይረው የሚል እናያለን። እዚህ ላይ ካርድ የሚል አንድ ክላስ አለን እና ይሄ ተጠቅመን እነዚህ ኤሌመንቶች በሱዶ ክላስ ሴሌክተር ተጠቅመን ስታይል ማድረግ እንችላለን ማለት ነው። የፈለግነው ኤሌመንት የፈረስት ይሁን ሰከንድ ይሁን ላስት ይሁን የፈለግነው ኤሌመንት በሱዶ ክላስ ሴሌክተር ተጠቅመን ስታይል ማድረግ እንችላለን። እንዴት እንደምናደርገው
እናያለን ማለት ነው። ኦኬ ማለት ክላስ ላይ የክላሱ ኔም እንደ ሰሌክተር ስንጠቀም መጀመሪያ ከክላሱ ኔሙ ስም በፊት እንጠቀማለን ዶት እናስቀምጣለን። ከዛ ካርድ ከዛ እኛ የፈለግነው ኤሌመንት ምንድነው ፒ ነው የፈለግነው። ከዛ ሁለት ነጥብ ከዛ ደግሞ ኤንዝ የሚል ነው እዚህ ላይ የምንጠቀመው ኤንዝ ቻይልድ ምክንያቱም ፈረስት እና ላስት የሚል ቻይልድ ተጠቅመናል። እዚህ ግን ሁለተኛው ነው አንደኛው ነው ሶስተኛው ኤሌመንት ነው የሚል ነው እዚህ ላይ የምናስቀምጠው። ከዛ ብራኬት እናስቀምጣለን የፈለግነው ቁጥር እናስቀምጣለን። አንደኛው ቻይልድ ነው፣ ሁለተኛው ቻይልድ ነው፣ ሶስተኛ ቻይልድ ነው። እኛ ሰሌክት የምናደርገው የሚል እዚህ ላይ እናስቀምጣለን ማለት ነው። ስለዚህ ሁለት ቁጥር አደረኩት። ከዛ color ሃሽታግ 256 3ab አልኩት። ኦኬ ፎንት ዌይት ቦል ሴቭ። አሁን ካርድ ክላስ ውስጥ ያሉ ኤሌመንቶች ሁለተኛው ኤሌመንት ነው ስታይል የምናደርገው ማለት ነው። የዚህ ከለር የቴክስቱ ከለሩ ይሄ ይመስላል። ፎንት ዌይት ደግሞ ቦልድ ይሆናል። ስለዚህ ሁለተኛው ነው። ኦኬ እቺ አንደኛ ናት፣ ኤች2 ናት። እቺ ደግሞ ሁለተኛ ናት። እቺ ሶስተኛ ኢንፑት አራተኛ ነው። ስለዚህ እንየው እዚህ መጥተን ሁለተኛ እና ሶስተኛ እናየዋለን ማለት ነው። ኤች2 አንደኛ ነው፣ ይሄ ሁለተኛ ነው፣ ይሄ ሶስተኛ ነው፣ ኢንፑት አራተኛ ነው። ስለዚህ ትክክለኛ ነው ማለት ነው። ኦኬ ሌላ ደግሞ የምናያለን ፎከስ የሚል ሲዶ ክላስ ሰሌክተር እንጠቀማለን ማለት ነው። ስለዚህ ኢንፑት ብለን ከዛ ሁለት ነጥብ ፎከስ ቦርደር 3px ኤክስ ሶሊድ ከለሩ እች ላርጋት። ኦኬ አውትላይን ነን ማለት የቦርደሩ ስፋት 3 ነው እና ሶሊድ ዶትድ የሚባሉ አለ። ስለዚህ ሶሊድ ነው ይሁንልን ያልነው እና ኮለር ደግሞ ይሄ ይሁንልን ነው ያልነው። ኦኬ አውትላይን ከቦርደር ውጭ ያለ ላይን ምንድነው አያስፈልገንም ነን ነው ያልነው። ስለዚህ ሴቭ ራን። ኦኬ ፎከስ ማለት እዚህ ላይ ክሊክ አድርገን የሆነ ስንጽፍ የሚመጣ ስታይል ነው ማለት ነው። ስለዚህ እዚህ ላይ ተቀይሯል። ለምሳሌ እንደዚህ ሳረግ የቦርደሩ ስታይል ተቀይሯል። ከሱ ስወጣ ደግሞ ይጠፋል። ስለዚህ ፎከስ ለዚህ ነው ጥቅሙ።